የከሳና የዛለ ወይፈንን ገዝተን ምንም ሰውነቱን ሳንጨምር መልሰን ገበያ ወጥን በትንሽ ብር መሸጥ አልሰለቻችሁም? የአጥንት ክምር የመሰለውን ወይፈን በጥቂት ወራት ውስጥ የስጋ ተራራ አድርገን ከፍተኛ ዋጋ የሚሸጥበት ሚስጥር ነው። ወይፈንን መርለብ ብቻ ሳይሆን ኪስንም በትርፍ ማወፈር ነው። ሰላም ጤና ይስጥልኝ የቪትኪሩ ኢትዮጵያ ተከታታዮች፣ ለቻናላችን አዲስ የሆናችሁ ፕሊዝ ሰብስክራይብ፣ ላይክ እንዲሁም ለሌሎች እንዲደርስ ካሰባችሁ ደግሞ ሼር እያደረጋችሁ እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ዶክተር ወንዶሰን ነኝ። ወይፈንን በአጭር ጊዜ የማወፈርና የማድለብ አራት ወርቃማ ህጎችም እነሆም። አንድን የከሳ ወይፈንን በፍጥነት ለገበያ ለማብቃትና ከፍተኛ ትርፍ ለማግኘት የሚከተሉትን ስልታዊ እርምጃዎችን መተግበርም ያስፈልገናል። በድጋሚ እስከ ቪዲዮ ፍጻሜ አብራችሁን ቆዩም። እንግዲህ የመጀመሪያው ምንድነው? እንክብካቤና ጤና ነው። ይህ ትልቁ ዋናው መሰረት የምንለው ነው ማለት ነው። የተዋጣ አንጀት ትላትል መድኃኒት እንግዲህ መስጠት የወይፈኑ የቱንም ያህል ቢበላ በውስጡ ጥገኛ ትላትሎች ካሉ መቼም ሊወፍር አይችልም። ስለዚህ ከመኖ ከመጀመራችን በፊት የትላትል የቅማል እነዚህ ውሻ መከላከያ መድኃኒቶችን መስጠት የግድ ነው ማለት ነው። በሌላ በኩል ደግሞ ምንድነው የርፈት ቦታ ምንለው ነው። ከብቱ ብዙ መንቀሳቀስ የለበትም ማለት ነው። ጉልበቱና የበላውን ምግብ ለስጋ ማምረቻ እንዲያውለው ጠባብና ምቹ በሆነ በረት ውስጥ ማቆየት ይመረጣል ማለት ነው። እንግዲህ ቪዲዮውን እንዳይረዝምባችሁ አጠራጠር ለማድረግ ያክል በሁለተኛ ደረጃ የምናየው ምንድነው የተመጣጠነና ፈጣን እንግዲህ ማወፈሪያ መኖ የስጋ ምንጭ የምንላቸውን ማወፈሪያ መኖዎችን መስጠት ነው ማለት ነው። የከሳ ወይፈንን በፍጥነት እንዲወፍር የኃይልና የፕሮቲን እንግዲህ ይዘት ያላቸው ከፍተኛ የሆኑ ምግቦችን በማቀላቀል መስጠት ያስፈልጋል ማለት ነው። ከነዛ መካከል እንግዲህ ምንድነው የደረቅ ሸካራ መኖ ወይም ፋይበር ምንለው ነው። እንግዲህ የተገረደፈ ገለባ፣ የጤፍ ጭድ ወይም ድርቆሽ ለአንጀት ስራ እጅግ ወሳኝ ናቸው ማለት ነው። በሌላ በኩል ደግሞ እነዚህ ምንድነው የኃይል ሰጭ መኖዎች ወይም ኢነርጂ ምንለውን የበቆሎ ስንጣሪ ወይም እነዚህ የዱቄት ተረፈ ምርቶችን በመስጠት ከዛም ጉልበትና ኃይል ማግኘት እንችላለን ከበሬዋችን ማለት ነው። ሌላኛው እነዚህ የፕሮቲን መኖዎች የምላቸው እነዚህ የኑግ እነዚህ የሰሊጥ ወይም እነዚህ የጥጥ ፍሬ ማኩያ ይህ ጡንቻና ስጋ እንግዲህ በፍጥነት እንዲገነባ ያደርገናል ማለት ነው። በሌላ በኩል ደግሞ ምንድነው እነዚህ ማዕድናትና ጨው ነው። እንግዲህ ሌላ ጊዜም እንደምላችሁ ይህ ወሳኝ ነገር ነው። የብረት ጨው፣ የላም ጨውና እነዚህ ንጹህ ውሃ በየቀኑ በበቂ ሁኔታ ማቅረብ እንግዲህ ፍቱን ነው ማለት ነው ለበሬያችን ደለባ። ሌላ ደግሞ በሌላ በኩል የምናየው እንግዲህ የአበላልና የውሃ አቅርቦት ነው ማለት ነው። እንግዲህ ቀስ በቀስ እንግዲህ በመላመድ የወይፈኑ የመጀመሪያ አካባቢ ኃይለኛ መኖችን ሲበላው ሆዱ እንዳያብጥበት እንግዲህ መጠኑን ቀስ እያሉ በየቀኑ መጨመር ወሳኝ ነው ማለት ነው። ሌላኛው ውሃ ነው። እንግዲህ ንጹህ ውሃ ሁልጊዜ ከፊቱ መጥፋት የለበትም ማለት ነው። ውሃ ባገኘ ቁጥር እንግዲህ ምንድነው የምግብ ፍላጎቱ ይጨምራል፣ መኖንም በሚገባ ያዋህዳል፣ ይመቸዋል፣ ሰውነቱም እየጨመረ ይሄዳል ማለት ነው። ምክንያቱም እንደምታውቁት አብዛኛው ሰውነታቸው በውሃ ወይም ከውሃ የተሰራ ስለሆነ ማለት ነው። ለሞስድ 70% ሰውነታቸው ውሃ ነው ማለት ነው። ሌላኛው ነገር እንግዲህ ኮንሲደር ማድረግ ወይም ማሰብ ያለብን ነገር ምንድነው እንግዲህ የከሳ ወይፈን ገዝተን ዋናው ዓላማችን እንግዲህ ምንድነው አይደል ለገበያ ማቅረብ እስከሆነ ድረስ የገበያ ሰዓትን ማስተካከል ወይም ታይሚንግ ኢዝ ኤቭሪቲንግ እሱ ግዴታ ነው ማለት ነው። ያ ማለት ከ3 እስከ 4 ወራት ማድለብ፣ ከ4 ወር በላይ እንግዲህ ማቆየት የመኖ ወጭን ስለሚጨምር ትርፋችን እንግዲህ ከትርፉ ይልቅ ኪሳራው ስለሚያመዝንብን ከ3 ወር እስከ 4 ወር ባለቻት ጊዜ ኢንተርቫል ውስጥ ብቻ አቆይቶ ለገበያ ማውጣት ነው የሚመከረው ማለት ነው። እንግዲህ በባላት ወቅት ማውጣት አንዱ እንግዲህ ሚስጥር ነው ማለት ነው። ወይፈኑ ለገበያ ለማውጣት ትልቅ በዓላት ለምሳሌ እነዚህ እንደ እንቁጣጣሽ፣ ገና፣ ፋሲካ ወይም አረፋ ጠብቆ ማድረስ እንግዲህ የሽያጭ ዋጋን በጥፍ እንዲጨምር ያደርግልናል ማለት ነው። እንግዲህ ይህንን ስልት በመጠቀም በጥቂት ወራት ውስጥ እንግዲህ የከሳውን ወይፈን ወደ ትልቅ እንግዲህ ባለሙጫ ስጋ በመቀየር በአጭር ጊዜ የላቀ ትርፍ ማግኘት ይቻላል ማለት ነው። ይሄ ነው እንግዲህ ትልቁ ሚስጥር እንግዲህ የገበያችን ማለት ነው። ክቡራትና ክቡራን እንግዲህ የተከታተላችሁት ቪዲዮ ይህን ይመስል ነበር። እርግጠኛ ነኝ እንደምትጠቀሙበት ምንም ጥርጥር የለውም። ከተመቻችሁ ላይክ፣ ሰብስክራይብ ማድረጋችሁ እንዳትዘነጉ። በሌላ ቪዲዮ እስከማገኛችሁ ቸር ቆዩልኝ።